በሳውዲ አረቢያ የምትገኙ ኢትዮጵያውያን ጥንቃቄ አድርጉ። ኢራን በሳውዲ አረቢያ ላይ ጥቃት መሰንዘሯ ነው በዚህ ሰዓት የሳውዲ አረቢያ የውጭ ጉዳይ ሚኒስትር እያሳወቁ የሚገኙት። ኢራንም በዛሬው ዕለት ብቻ ለስድስተኛ ሀገር ማለት ነው ጥቃት የምትሰነዝረው ብቻዋን 6 ሀገሮችን ያካለለ ጥቃትን እየሰነዘረች ነው የሚገኘው። የሳውዲ አረቢያው የውጭ ጉዳይ ሚኒስትር እንዳሳወቁት ከሆነም እንግዲህ በሳውዲ አረቢያ በሪያድ እንዲሁም በተጨማሪ ደግሞ በሌሎች ምስራቃዊ አካባቢዎች ላይ ኢራን ጥቃት ሰንዝራለች። ይህ ነገርም እጅግ በጣም እንዳሳዘናቸውና እያወገዙ ጭምር ነው የሚገኙት። የሳውዲ አረቢያው አልጋ ወራሽ የሆኑት መሐመድ ቢን ሳልማንም እንግዲህ የተለያዩ የአረብ ሀገራትን በአካባቢያቸው ላይ የሚገኙ ጎረቤቶቻቸው ማለት ነው በስልክ እንዳናገሩ ጭምርና ለሉዓላዊነታቸው ቆመው እንዲጠብቁ በተጨማሪም ደግሞ ምላሽ ለመስጠት የሚያስችል ዝግጅት እንዲያደርጉ ጭምር እንዲሁም ደግሞ አንድነታቸውን በተመለከተ በስልክ ውይይት እንዳደረጉ ጭምር ነው መረጃዎች እየወጡ የሚገኙ። ሳውዲ አረቢያም እያስጠነቀቀች ትገኛለች። ለዚህ ጥቃት መልስ የመስጠት መብቷን ተጠቅማ መልስ ትሰጣለች። በተጨማሪም ደግሞ ይህንን ነገር እያወገዘች ነው የምትገኘው በሳውዲ አረቢያ ውስጥ። እንዲሁም ደግሞ በአካባቢው ላይ የምትገኙ ኢትዮጵያውያን በድጋሚ ራሳችሁን ጠብቁ፣ ሁልጊዜም ከሰላም ጎን እንሁን ማለት ፈልጋለሁ። በሌሎች አዳዲስ መረጃዎች በድጋሚ መልሳሌ ፕላስ ምልክቷን መጫናችሁን አትርሱ። መልካም ምሽት ይሆንላችሁ።